I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. Everything I do so instinctive and so passionate. Bu abayı ትንሽ ብተኛ ምን ችግር አለ? ችግርማ አለ። ሳርዬ ስራን ሲያከብሩት እኮ ነው የሚያስከብረው። በስራ አላስደሰትኩም ማለት ነው? እንደዛ ማለት አይደለም። በሁሉም ነገር ልክ እንደ እናትሽ ንቁና ጠንካራ እንድትሆኚልኝ ነው የምፈልገው። በስራሽ ሙሉ በጣም ደስተኛ ነኝ። እሺ እንደማሚ ሆኜ እንዳስደስት ምን ማድረግ አለብኝ? ጠንክረሽ እንደተማርሽው ጠንክረሽ ሰርተሽ የኔ ተተኪ እንድትሆኚ ነው የምፈልገው። እኔ ሳራ ተስፋዬ ከዛሬ ሰዓት ጀምሮ ስራዬን በአግባቡና በፍቅር ልሰራ በእግዚአብሔርና በአባቴ ፊት ቃል ገባለሁ። አሜን። እንደዛ ነው። እኔ 10 ቀን ጅጅጋ ስለምቆይ የኔንም ቦታ ተከተሽ እንድትሰሪ በምክር እያሳበኩ ትርፍ ስራ ታሰራኛለህ አይደል? ትርፍ ሰዓቱን ስመለስ እንጫወታለን። ቢያም ትንሽ በቃ ትንሽ ሰዓት ሄዷል። እሺ 800 ብር ዛሬውኑ ልክልሻለሁ። አዎ ግማሹን ለልጆቹ ትምህርት ቤት አረጋዋለሁ። ደግሞ ከላው ላይ ያከስተ ስለታመመች አንዳንድ ነገር ላድርግላት ብዬ ነው። ደስ እንዳለሽ እሱ የፈለግሽውን አርጊ፣ ችግር የለም፣ ቅር አይለኝም። እነሚጣን ግን ማታ ደውልላችኋለሁ በያቸው። እሺ በቃ እሺ። ሰላም ዋልልኝ። ሰላም ዋል። ቻው እናት። እንዴ ሲያነጋገረን ዘጋው አይደል? ማታ ደውላለሁ ብሏል። አራቅ እንዴ ነይ በኋላ ደውላለሁ። አንተ ኢሚግሬሽኑን ጉዳይ እንዴት አደረክ? በጧት እየጨረስኩ። በቃ እነ ሜሮን ከጠየቁ እነ ማዘርጋ ባህር ዳር መሄድን ነገራቸው። እሺ አራዲሶቹ መኪኖች ገብቷል፣ ቼክ አድርጋቸው። እሺ አይሽ አይደል ሜሪዬ? እስካሁን ስራ አልገባም። የኔ አባት ግን በየሀገሩ ይንከራተታል። ምን ይሆንሽ ነው ሳራ? ፍቅርሽን ወደ ጥላቻ አትቀየሪው እንጂ። ምንድነው ፍቅር ሌላ ስራ ሌላ? ሜሮ በጣም በወደድሽው ቁጥር ስለሱ እያሰብሽ ትጨነቂያለሽ። ታዲያ ልክ አይደለ? መኪናና ሸሚዝ በየቀኑ ከሚቀየር አልፎ ስራውን አይሰራ? አድርሻው ምን ያደርግበት? አሁን እሱ ማሰብ ተይና በፍቅር እንዴት ጠብ ማድረግ እንዳለብሽ ብቻ ነው መጨነቅ ያለብሽ። ምንችለውን ያክል ሞክራለሁ። እሺ ምን ላድርግ? አቃተኝ። ጭራሻውንማ ሲያይ የሚያደርገውን እኮ ነው የሚያሳጣው። እሱ እኮ ብዙ ፈላጊዎች አሉት። በዛ ላይ ቆንጆና ሀብታም ነው። ሃይ ፋዘር ሄዷል አይደል? አዎ። ስራ ላይ ነበራችሁ? ምን ነው? አይ መቼም በስራ ሰዓት አትቀልዱም ብዬ ነው። ሜሮን ችላ ስታርክሽ እንድትቀር እሱ ለምን ቁጭ ብሎ አይሰራም? ጠይቂው። እጠይቀዋለሁ። የምፈራው መስሎሽ? ዳዊት ትንሽ ስራ አለች። እሷን እንደጨረስኩ እደውልልሻለሁ። ወደ ማታ ተገናኝተን እናወራለን። ጥሩ ፈለግሽ? አይ ለባቢ ደወልክለት? ጅጅጋ ነው ነግሮኛል። ጠዋት ስልክ እምቢ ስላለው ነው። አይ ተገናኝተናል። ዳዊት ማታ ተገናኝተን ስለ ስራ ብናወራ እንደው ምን ሆነሻል? ጓደኛ አለው እንዴ? ማለት ማታ ደውዬልሽ ብናወራ ምናምን እያለ ነበር። ግድ ሳራ ወንድ ልጅ ብቻውን አይቀመጥም። ዳዊት ጋር ደግሞ ማትደውል ሴት የለችም። እሱ ደግሞ ሁሉንም በፍቅር ነው የሚቀርባቸው።
አንቺ ደግሞ እንደዛ አይደለሽ ማለት አንቺን በጣም ያልቀረበሽ ቢወድሽ አልያም ቢጠላሽ ነው በይዝም በይ መጥላት እንኳን አይጠላኝም እሺ እርጅ ሰው አባቢን ብቻ ነው የሚወደው አሁን ማሰብ ያለብሽ እንዴት አድርገሽ መቅረብ እንዳለብሽ ብቻ ነው ሁሉንም ነገር ዛሬ ነግሯለሁ ማፍቀር አጣን ነው እንዴ ሳራ ላታደርጊው አትፎክሪ እሺ እቁብ ይመስል በሳምንት አንዴ እየመጣሽ ጣል እያረግሽልን ትሄጃለሽ አይደል ሳምንት ሙሉ ከማረ ሚስት ማግባት ባይስነ ስርዓት እዛው ወንድምሽን አግባቢው እኔ ሚስትና ገንዘብ እፈራለሁ እጣ ክፍሌ አይደለም አሁን ግን ሚስት ያስፈልገዋል ለምን ይሄ ዳር ከጣላ ምትሮን ታቆማለህ እኔ እኮ ሊድ የምለው ለለውጥ እንጂ እኮ ለመዝናናት አይደለም አይደል እዚህ ስለውጥ የለው አንተ እኮ ያልተለወጥከው ቤተሰብን ስለምትረዳ በቃ አሚን ቤተሰብ አትርዳ አቁም እንዴ ብስሬኔ ምን አደረኩላቸውና ነው ከዚህ በላይ ስጋን ቆርጠል ሰጣቸው ይውላሚ የዘንድሮ ቤተሰብ ቫምፓየር ደምን የምትጣርጎ ከጨረሰው በኋላ በርግጫ ብሎ ነው የሚያባር በቃ ወሬ አታብዛ አንተ ራስህ አባት የሚታልፍ ከምትቀመጥ አግባና ዘረን ተካ አራንሶ እንደዚህ አትይ ክላስን ሳለምከኝ 9 ሰዓት ልብሳችሁን አጥቤ ሄዳለሁ እራት እዚሁ ነው ገንፎ ከሆነ እመጣለሁ ገንፎ ነው ካውጂጂ በተባለው ጊዜና ሰዓት መኪናዎችን በማቅረባችሁ በጣም ተደስተናል ስለ ድርጅታችሁ ቃል አክባሪነትና ጠንካራነት በድርጅታችን ለመሰከን እንፈልጋለን ታታሪነትና ቃል አክባሪነት መለያችን ነው በአሁን አድናቆትሽ በድርጅታችን ስም አመሰግናለሁ እኔም አመሰግናለሁ ጥሩ በመጨረሻም እንግዲህ በተባባልንበት ጊዜና ሰዓት ክፍያውን እንፈጽማለን የድርጅታችሁም ሰዎች ስለ መኪናዎቹ መተው ገለጻ እንዲያደርጉልን እንፈልጋለን ፖሲብል መኪኖቹን በተባለው ቀን ለማስረከብ ዝግጁ ነን ገለጻ ለተባለውም ምን ስራ ብቻ የሚሰራ ባለሙያ ስላለ አያሳስባችሁ ጥሩ እንግዲህ ስራውን በጋራ መስራት እንችላለን ማለት ነው ለሚገባ ለሌላ ስራ እንዲያመችን ቢዝነስ ካርድ እንስጣችሁ ሄሎ ሶሪ ሄሎ ዳይቲ አንድ ሰዓት ሙሉ ካስጠበቀኝ በጣም ይቅርታ ሳራ አረ ችግር የለም አሁን የደረስክ መምጣት አልቻልኩም መምጣት አልቻልኩም አንድ ጓደኛዬን አገኘሁትና ከሱ ጋር እየተጫወትን ችግር የለም ቻው በቃ ማነች ሳራ ራስ ፈጥራኝ ነበር ታዲያ ለምን አልሄድክም አሎ ነው ካንተ ጋር እየተጫወትን ነው ዴቭ እቺ ልጅ ብትንከባከባት ያዋጣል ከዚህ ማት ሸረፈኝ ቆንጆ ልቤን ይጠለው ግዴል ሳይወድሽ እኮ ቀርቶ አይደለም ወደኝ የማይከብረኝ ነበር ግዴል እሱ ጨዋታ ከጀመረ እኛ መጫወት አያቅተንም ደስ የሚለው ጥምር መዘጋት ብቻ ነው እሺ
ሃይ ሃይ ታዲያ እንዴት ነው? ጠራት እኮ ነው ብላ ብዬ ነው። ማለቴ በሰላም ነው ከነሱ ጋር? ምን ነው? አይ እንደዚህ አንድ ላይ አቻችሁ ስለማውቅ አንዳንዴ እኮ ጊዜ ሰጥቶ መጫወት ለፍቅርም ሆነ ለሰው አሪፍ ነው አይደል? እኔ እኮ ለዚህ ነው ስራ አስኪያጅ መሆን የምጠላው። እንዳለ ሴት ይወዳሉ። ለነገሩ የቆንጆ አሜን ካንቺ እንኳን ይበልጣል። አይ ይበልጣል። አንተ እኮ ጥሩ ተወጣ የኬንያ አትሌት ነው የምትመስለው። ምንድነው? አይ እዚህ ባልበላቸው እንዴ እንደዚህ ታድር ነው። ኦኬ መልካም ምሽት። ጎበዝ ነው አይደል? አንቺ ልጅ ይሄ ልጅ ጠምደሽ ይዘሽዋል። እኔ እኮ በክፋት አይደለም ሼር አለኝ ብሎ እንዳይዘናጋ። ዳዊት በስራ እንዲጨናነቅ አልፈልግም። ከጎበዘ እንዳባቱ ሆኖ ይስራ፣ ባይሆንም አልጫነው። እኔ የምፈልገው ትዳር ይዞ የአባቱን ዘር እንዲተካ እንጂ እናት አባት የለኝም ብሎ እንዲያስብ አልፈልግም። ልክ ነህ አባ። ትዳር መሆን ጥሩ ነው፣ ለአንቺም ያስፈልጋል። ይሄን ታውቂያለሽ አይደል? ለኔ አባ እኔ ካንቺ ምጣ ብዬ ነው እንጂ ብታገቢልኝማ በምድል ሳይ አንቺ አግብተሽ እንጂ ሁለተኛ ልጅ ኖረኛል። ወይ አባ ነው እሺ ሞልደለ ሳሙ ከመቀደምና እንደርሳም ማ እኔ መች ነው አመመኝ አልኩት። ታዲያ ለምን ተዘጋጅቼ ልወጣ ስል ነው ሳራ ናት ትቅር ያለች። ሳራ ናት ትቅር ያለች? አዎ። እቺ ልጅ ግን ፎንቃ ዘይጣት አይቀር። አንተ ደግሞ ታብዘዋለህ። ራት ያለ ፎንቃ አይቻልም እንዴ? አይቻልም። ልብስ ገዛች፣ ዝም አልኩ። ያ ሁሉ ገንዘብ ቦነስ ብሎ መስጠት። ቆይ አንተ ከኔ የተሻለ ምን ሰራና ነው ያ ሁሉ ገንዘብ ቦነስ ብሎ የሚሰጥ? ቀናሽ መሰለኝ። ኧረ አልቀናውም። እንዴት አንተ ላይ ቀናለሁ? ባለፈው የገዛችልን ልብስ እና ማድረግ አላውቀው እንዴ ከነበር? ኧረ ቁም ሳጥን ውስጥ ነው ያለው። እና ለምንድን ነው የማለብሰው? እኔ ስራ አስኪያጅ ልትሆን ነው አይደል እንዴ? እንዲህ አይነት ነገሮች ላይ ፈጠነ ነው ማለት ያለብህ። ፈጣን ካም ፈጣን ነው ቶሪ ትቁረጣ። ምንድን ነው የሚለኝ? ስማ አንተ እኮ ሳራን ስትጠብስ ድህነት ከቤታችሁ ውልቅ ብሎ ነው የሚጠፋው። እኔ ሳራን የምቀርባት ለገንዘብ ነው አልኩኝ። ወጣኝ። ሳራን ጥበስ የምልህ እነዛ ሚስኪን ቤተሰቦች ዘና ብለው እንዲኖሩ ነው። ስማ እኔ ቤተሰቦችን የማኖረው ፈጣሪ በሰጠኝ ጉልበት እንጂ በሳራ ብር አይደለም። ተው እንጂ የድሮ ሰው ይመስል 50 ጊዜ ፈጣሪ ፈጣሪ የምትለው ነገር ነው ግራ ገብት የሚል። ፈጣሪም እኮ ፊት ለፊት ያስቀመጠልህ ምግብ ካልበላይ ይቀየማል። ብስራት ይታወቃል። በጣም እየተበሳጨ ለምንድን ነው የማልበሳጨው? ነገ ወዲያ በባህርዬ ቤተሰቦች እረዳለሁ እያልክ አይደል እንዴ? እሺ አሁን እንሂድበት። ቆይ ስለ ዛሬ ምንድን ነው የምታስበው? ሌላ ምን አስባለሁ? ጥሩ ነገር። ታንኪው እኔን ነው የምፈልገው። ይኸውልህ አንተ ሳራን ትጠብስና ስራ አስኪያጅ ትሆናለህ፣ እኔ ደግሞ ምክትል ስራ አስኪያጅ ሆናለሁ። ከዛ የድርጅታችንን ገንዘብ ቡጥ አድርጌ ጨርሰዋል። ገብቶሃል አይደል?
ቢሆንም ዛሬ ሽክ ማለት አለብሽ። ሸሚዝ ቢሆንም ዛሬ ሽክ ማለት አለብሽ። ሸሚዝ ምናምን ደግሞ ቀይር። ሳሪ የራት ግብሮ ስለሚበልጥብኝ ነው እንጂ እዛ ሰው ፊት በሚገርም ሁኔታ ነበር ግን ስታብራራ የነበረ። ልምድ አለክ እንዴ? አይ ለነገሩ አንቺን ይሄ ስለነበረ ብዙ ፍርሃት አልተሰማኝም። እንዴ ማለት ፊትሽ ላይ ደስታ ሳይ እኔም በጣም ደስ አለኝ። በዛ ላይ ደግሞ የተጣለብኝ ኃላፊነት መወጣት በጣም ያስደስተኛል። በእውነት አባዬም እኮ እንደዚህ ነው የሚለው። ኃላፊነቱን በብቃት የሚወጣ ሰው ጠንካራና ብልህ ሰው ነው ብሎ ያምናል። አንተም እንደ አባቴ መሆንክ አይቀርም። የጋሼ በጣም ከባድ ነው። One day I'll see you walking. One day we'll get to talking. I'll say ever since I set eyes on you, you know it's true. ነው መሽን ላይ አንተ ለከደ ከዚህ ልጅ ጋር መታየት ጀምራለች። የሆነ ግንኙነት ያላቸው ነው የሚመስሉት። አብዳል ምን ሊሆን ይችላል? ሃይ መቀመጥ ይቻላል? Of course. እንዴት ወደዳችሁ ትመስላላችሁ? የሳሪ ምርጫ ነው እንጂ እንደዚህ አይነት ጥሩ ምርጫ ያሳማ ያለበት። አንተ ግን እንደዚህ አይነት ቴስት ኢቭን ልምዱም ያለህ አትመስልም። ያርግጥ ልምዱ የለኝም። ግን እኮ ቦታ ሰው ነው አይቀይርም፣ ሰው ቦታን ይቀይራል እንጂ አልገባኝም። ያው እዚህ ሙባቻት ነው አይደል? ሙባቻው ምን ተጫወቱ እንዴ? ራት ብላች ዛጋ ጓደኞች ሌላ ጊዜ እሺ ተጫወት። አንቺ ምን ተገኝቶ እንደዚህ አጓጓሽ? ቀና እንዴ የተፈጠረው ነገር በነግሽ አታምኝም። አጓጓሽኝ እኮ በእናትሽ በቅናት ተንጨረጨ። ዛሬ ኮራል ከልሻል እና ምን አሰብሽ? ልዕልት የሚያስመስለኝ ልብስ ለመግዛት አታጋዥኝ እንዴ? ያረግሬ በእናትሽ ልጅ እነሱን ታያቸው በእግራቸው ይምጡ፣ እኛ እንሂድ። አብረን እንሄዳለን ብያቸዋለሁ። አሜን ወይ እኛ ቃል እንገዛ ስለሆነ በጫማችሁ ትመጣላችሁ? እሺ እርሶን አላናገርን። ሳሪ መቼም ባንገዛ እኛም እናጋዛለን። በተለይ አሜን ከተከራከረ በቃ ለምን ሄሊኮፕተር አይሆንም? በባጃጅ ሰብ ያጋዛሻል። እውነት አይደል አሜን? በቃ ንቹ የሚገርም ማርክ ነው። ምን አለ እሱ የሁሉ ልብስ ትገዛለህ? እኔ አንድ ቡታንቲ ብትገዛ አንድ ቡታንቲ ፍቅር ታውቃለህ? ይሄ ልብስ አጥም ውስጥ ከገባ ሌሎች ልብሶች ደንብረው ነው የሚጠፉት። ለዚህ ነው ለካ እኔም ጋር ማየም ጋር መደወል ያቆመው። ወንድ ልጅ ሴት ሲያገኝ ልቡ ይደፈናል የሚባለው ነገር እውነት ነው። ልጅቷን ግን መቼም ታስተዋውቀኝ። አትቸኩይ፣ ጊዜው ገና ነው። አትቸኩይ። እውነት ግን እሱ ወዷታል? እሱ ወዷለች፣ እሱ ግን አይታወቅም። እሱ ቢወዳት ነበር አሪፍ። ይህን ድርቅና ማሸነፋ ፍቅር ታይዘው እንዴት አሪፍ ነበር። ሳራማ በፍቅር ጠብ ነው የምታደርገው። ከዛ እንኳን ደቡብ አፍሪካ እዚች ደቡብ ሱዳን አይደለም፣ እዚች ደቡብ ሱዳን አይደለም። ታያለሽ። እንደዛማ ከሆነ የማየጽል ተሳካ ማለት ነበር። የኔ ወዴዋ ነው የተናገርኳት መሬት ጠብ አትልም። ታያለሽ። ምን ያዋ ነው እንጂ ነገድቢያ መቼም በቃ የዘንድሮ ልጆች ውሃ ስታዩ መገደብ ነው የሚታያቸው አይደል?
እኔ ፓስፖርቱን ጨርሻለሁ። ቆይ ሰዎቹ ምን አሉን ያልከኝ? ቀጥታ ጣሊያን አትገቡም? ለምን? መጀመሪያ ደቡብ አፍሪካ መሄድ አለብና። ቆይ እኔ ያልገባኝ ነገር ደቡብ አፍሪካ ለምንድን ነው የምንሄደው? አሜን አትፍራ፣ ድርጅቱ ራሱ ነው የሚወስደን። እሺ ክፍያውንስ ምን አሉ? መሄጃችሁ ቀን ሲደርስ ትከፍላላችሁ ነው ያሉት። እሺ ለማንኛውም እኔ ጨርሻለሁ። ሁሉን ነገር ሬዲ ነኝ። በእናትህ ከቻላችሁ አፍጥኑት። አረ ችግር የለውም። አይተማመንብሻለሁ እኮ። ቻው በቃ ቻው። እሺ ዛሬ ምን ተገኝቶ ነው እራት የጋበዝከኝ? አንቺን ለመጋበዝ ምክንያት አስፈለገ? እኔ እንደሱ አላልኩም። ያው ከዚህ በፊት አድርገው ስለማታውቅ ልጠይቅህ ብዬ ነው። እውነቱን ለመናገር ቢሮ አካባቢ ያለው እንቅስቃሴሽ ከወትሮ ለየት ስላለብኝ እንደው የምረዳሽ ነገር ካለ ለመጠየቅ ነው። ስላሰብክልኝ አመሰግናለሁ። ለየት ያለ ነገር እየመስሎ ነው እንጂ ምንም ነገር የለም። ሳራ እኔ እኮ አንቺ መደበቅሻለሁ። በስራ ያለሽ ሞራል ቀንሶ አህረዴት የማይመስል ነገር ነው እያወራ ያለኸው። ኦኬ ያንዳንዱን ድርጊትሽን ዘረዝርልሽ ይችላል። በስራም ሆነ ከስራ ሰዓት ውጭ ከነዛ ልጆች ጋር በተደጋጋሚ አይቼሻለሁ። ከስራ ባልደረቦቼ ጋር መዝናናት ይሄን ያህል የሚያስከፋ ሆኖ ነው? አያስከፋም። ሲበዛ ቅዱስ አለ። ሁለተኛ ነገር ባለፈው አሚን ያለ ቦታ አስገብተሽ ማሰራትሽ ብቻ በቂ ምክንያት ይመስለኛል። አዘርም ቢያው ደስ አይላችሁ። ለምን ነገር የፈለከው ነገር በግልጽ አልነግረኝ? እራሱ ነገር ከናምን ጋር የምታደርጋቸው ነገሮች አላስደሰቱም። ሀገር ሳይሰሙ የሰው መሳቂያ ሰጥቶኝ ብታቆኝ መልካም ይመስላል። ለምን? ደረጃ ስላለ ነው። ዳይ ሲጀምር የሰው ልጅ ደረጃ የለም። ሲቀጥል ደግሞ አንተ ለኔ ያለን ስሜ ለምንድን ነው በግልጽ ማነው? ሳራ እኔ ስላንቺ ሁሌ መልካም ነው የማስበው። ከዚህ ሌላ ምን ላስብ እችላለሁ? ምንም ካላሰብክ ለምን ታይገኛለህ? አንቺ ነሽ ከተራ ሰረጆኝ ጋር ያልሽን ዝቅ አድርገሽ የምታበሳጭ። ለምንድን ነው የምትበሳጨው? ከማይመጥንሽ ሰው ጋር ስለማይሽ። በጣም ነው የምትገርመው። እሺ ሳራ ሄሎ፣ አቤት። በሰላም ነው? ሄሎ፣ አቤት። በሰላም ነው? የት ነው ያለሽው? ሳሪ አሜንዬ፣ አጣሻት እንዴ? የለችም እኮ ውስጥም የለችም ውጭም የለችም። በእናት በቃ ደበርሽ እንዴ ታዲያ? እንዴት ነው የሚደብረኝ? ና ቺርስ። አሜንዬ ለሽ ማለት ነው? ማን ያለሽ? ምን አገባ? ዝም ብለህ ንገረኝ። እሺ ታምሪያለሽ፣ ውብ ነሽ ማለት ነው። በእውነት? ቴንክ ዩ። ሰላም ሰላም ነው። ረጅም ጊዜ እኮ አለህ አንተ። ሌላ ሰው መስለሃል እኮ። እንደመጣ ሰምቼ ነበር፣ ግን በምን ላግኘህ? ምን እዚህ በቃ ምንም እኮ ስራ ስጀምር ያገኛቸው። ወይኔ አሜን። ማዘር ሰላም ናቸው? አንተ ሰላም ነህ? በጣም ደህና ነኝ። ደህና ነሽ? አለሁ። አሜን። እንዴት ነሽ? ሰላም። እንዴት ነሽ? አለሁ። ሰላም። እሺ አብሮ አደግ ጓደኛዬ ነች። የአንድ ሀገር ልጆች ናቸው? አዎ፣ ጭቃ እያቦካን ያደግነው። የቃቃ ሚስት ማለት ነው። አሜን። እንሂድ አይደል? ምን ነው ደበረሽ እንዴ?
አረ ሌላ ቦታ ሄደን እንጫወታለን ይሻላል? አዎ ይሻላል። እሺ ብስሚላህ። ሄሎ እናቱ፣ ሰላም ነው? እንዴት ነሽ? ሰላም። ላወራሽ ፈልጌ ነበር። አቤት። ምን ችግር አለው? ወንድም እንዴ ምን ነው ሰሰመታው? ያማል እንዴ? እንዴ ሳሪ፣ ቅድም ለሻሪ ሴተኛ ዳሪ ማለት ነው። እኔ ነኝ ሴተኛ ዳሪ? እኔ ሲያናድድ እሱ አይደለም። እኔ ነኝ ሴተኛ ዳሪ? እኔ ነኝ ሴተኛ ዳሪ? አንተ ነህ በህይወት ሰው መጥቻላቅ። ዛሬ አስጀመርኩሽ። ኦኬ። ዛሬ አሪፍ ምሽት አሳለፍ። እኔ በጣም ደስ ያለኝ። ቅድም ለምን አልነገርከኝም ትርጉሙ እንደዛ መሆኑ? አይ ሙድሽ ላለመስረቅ ብዬ ነው። ቴንክ ዩ በጣም። አሜን የኔ ልጅ መሰለኝ። እኔ ግን ትተሽው በመሄድሽ በጣም ነው የተበሳጨሁት። ለምንድን ነው የምትበሳጨው? ሳራ ምንም አይነት ክፍተት መፍጠር የለብሽም እኮ። እንዲህ አይነት ቀዳዳዎችን ነው ሌሎች የሚጠቀሙበት። በፍቅር ጠብ እስኪል ድረስ ምንም አይነት ክፍተት በፍጹም መፍጠር የለብሽም። ምን ውስጥ ያለውን ስሜት በግልጽ አይናገርም። በየሰዓቱ ከማይመጥን ሰው ጋር እያለ ከሚለፈልፍ። ይኸውልሽ የኔ ቆንጆ፣ አሁን ጥሩ ለውጥ እያመጣን ስለሆነ መታገስ መቻል አለብሽ። በኋላ ልመና ሁሉ ወደሱ ነው የሚቀየረው። ሜሪ፣ አንድ የተረዳው ነገር ምን እንደሆነ ታውቂያለሽ? ዳዊት ራሱ ምን ጉዴ አሚን ጠፍሬ ነበር። ሄላ አወጥቻለሁ። እሺ መንገድ ላይ ነኝ የመጣው። እሺ ለምንድን ነው የቀጠረሽ? እኔ እንጃ፣ ጠዋት ደውሎልኝ እንደሚፈልገኝ ነግሮኝ ነበር። የወደድሽው መስሎት ሌላ ነገር እንዳያመጣ። ወንድ ልጅ እኮ ስትቀርቢው እንጋደም ነው ጥያቄው። አሜን ግን እንደዚህ አይደል? አሜን ነው እንዳይደለ? እሱን አላውቅም። ሞክሬው አላለሽም። ብቻ ዋናው አክተራችን እሱ ስለሆነ ጥርስሽን እያሳየሽው በደንብ መንከባከብ አለብሽ፣ ዳዊትን በእጃችን እስከምናስገባ ድረስ። ለምን ይመስልሻል ግን ይቀጠረኝ? ምን አውቃለሁ። በመሀሉ ግን ደውልልሻለሁ። እሺ ቆይ ባይደል? ለምን ችግር የለም። መቼም እዚህ የጠራኝ አዲስ አበባን ውበት ልታሳየኝ መሆን አለበት። ያው ውበቷን እያደነቅን ማንም ሰው ሳይሰማ አንድ ሚስጥር ልጠይቅሽ ነበር። ምን? ትወጂኛለሽ? በቃ ውስጥ የተሰማኝ ስሜት ልጠይቅሽ ብዬ ነው። ይቅርታ። አሜን። ችግር የለም። ሄሎ፣ ትወጂኛለሽ ብሎ ጠየቀኝ። አንቺ አምሻል እንዴ? አላረገውም። ሄሎ
ሄሎ አባ፣ ምን አልከው? ትንሽ አሟን ነው። እሺ እሺ እሺ፣ እደውላለሁ። እሺ አባዬ፣ እሺ። ሴት ልጅን ግን ጠበቅ አድርጎ መያዝ ሳይሻል አይቀርም። ልጅም ጥሩ አይደለም። ሳራ ግን የልጅ አዋቂ ስለሆነች ብዙም አትፈራም። እንዳልከው መጠንቀቁ አይከፋም። ደግሞ ኃላፊነቱ የኔ ብቻ ሳይሆን ያንተም ጭምር። አውቃለሁ ያሽ ያው ልጅነት ስላለባት አጠገብ ያለው ሰው ሁሉ መልካም ይመስላታል። ለዛ ብዬ አይ ዳዊት፣ እንዳባት ጥሩ ሐሳብ ይሆናል። ለሳራ ያላሰብኩ ለማን አስባለሁ? ደስ ምን ነው? እኔ ያልስ እንዳለሽ ማወቅ ፈለኩኝ። ምናልባት በዚህ ሰዓት እንዲህ በሚያምር ሁኔታ ደስ በምናወራው እኔ እናንተ ብቻ እንደሆነ ታውቃለህ። እውነቴን እኮ ነው። ምን እንደሚያስደስተኝ እራሱ በአንተ ያየው። ደስ ስላለሽ በጣም ደስ አሜን። በምታደርጋቸው ነገሮች ከሰው ምላሽ ትጠብቃለህ? እዚህ ነው እንደደን ነው። እኔ ነኝ እዚህ እንደደር ያልኩት። አንተ እኮ ነው ምንድን ነው ያደረከኝ? አረኩሽ እንዴ? ምንድን ነው ያደረከኝ ነው እኮ የምልህ። ምንድን ነው ግን ባህሪሽ? በእናትሽ በቃ ሌሊቱን ሙሉ እኮ በቃ አስቸገርሽኝ። በቃ አንቺን ለመተባበር ብዬ ነው እንዴ። ምን ነው የተባበርከኝ? ያው ዳብሰኛልሽ፣ ደባበስኩሽ። አንቺ ሳራ እዚህ ማደራችንን ግን ታውቂያለሽ? አላውቅም። ምን ይመስላል? ደህና አደርሽ? ደህና ተሻላት? አዎ፣ እንደዛ እኮ አሟጥያት እንዳልመጣ ብዬ ማታ ዳዊት መጥቶ ነበር። ለምን ለምን ማለቴ በሰላም ነው? ስልክ አላነሳ ስትይው ምን ሆናለች ብሎና በዛ በሌሊት ኮንዶም ካላመጣ ብላ ጨርቃ ታረገኝ መሰለ። ያላንኳኳው ሱቅ የለም። ሲጨቀኝ ጋራጁ ልጅ አንኳኳ እና ምን አገኘ? ግሪስ። ለነገሩ አንተ ራስህ አብዝተዋል። ፊት መስጠት አልነበረብህም። እኔ እናንተ ብቻችሁ እንድትሆኑ ብዬ አይደል ለገለለ ያረኳት። በቃ ስራኝ 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 አለች። ሰራዋታ። ለዛ ነው ሌሊቱን ሙሉ ስቀውጥ ያደራችሁት።
መድኃኒዓለምን መድኃኒዓለምን እላለሁ። ራሷ ነው የደፈረች። ዘንድሮ እነሱ ቢደፍሩንም እኛ ነው የምንታሰረው። ሜሮን ትናንት ከሳራ ጋር ነው ያመሻችሁት? አረ ቤት ነበር እንትማለኝ። ጥሩ ውሸት ከሆነ ግን እሸት ትንሽ ትልቅ ስለሌለው ሁልሽን ጠራሩ ገደል ላይ ጨምሽ ተጠንቀቂ። እየዋሸኝ አይደለም። ወሬ አልፈልግም። እንጻፊና ማታ ማርግሽ ላምን ስጭ። ዛሬው ነው ድረስ ሰማሽ? አንዴ ልታናግሪኝ ትችያለሽ? ምን ነው ፈልገሽ? ብትሬ አንዴ እዛ ጋር ጠብቀኝ። እሺ። ግሮራችን ከመዘጋቱ በፊት አንድ ነገር በይለን። ለምንድን ነው ስራ ይቀያያሉ? ልጁ ሄዶ እንደማይሰራ ስለሚያውቅ ነው። በአሽሙር እኮ ስራውን ይልቀቅ እያለ ነው። አንቺም አደጋ ውስጥ ነሽ ብሎኛል። ሊተኩስብኝ ነው መሰለኝ። አርፎ የሚሰራው ልጅማ በእኔ ምክንያት ምንም እንዲሆን አልፈልግም። ሳራ ቁጭ ብላችሁ በስነ ስርዓት ተነጋገሩ እና ፍቱት። እኛንም ከስራ ገበታችን ላይ አታፈናቅሉ። አንቺ ዝም በይ፣ እኔ አናግረዋለሁ። እሺ አሜን። ማዘውን ለምን አስፈልግክ? ግልጽ ይመስለኛል። የዚህ ጋር ቅርንጫፋችን ታማኝና ጠንካራ ሰራተኛ ያስፈልጋል። ይህን ሊያሟላ የሚችል ደግሞ አሜን ብቻ ነው። ምክንያት ካልሽ በተለይ ሰሞኑን የእሱን ብቻ ሳይሆን የሌሎችንም ስራ ጨምሮ መስራቱ ብቃት እንዳለው ያመለክታል። ይህ በደስታ የምንቀበለው የተቀደሰ ሀሳብ እንጂ ስህተት አይመስለኝም። ስህተት አይደለም። አሜን ግን ያለው የትምህርት ደረጃ ለዚህ ቦታ ብቁ የሚያደርግ አይደለም። ካሞን ብቁ ነው ብለሽ ስላመንሽ መሰለኝ ያለ ቦታ አስገብተሽ ያሰራሽው። ብቁ ሆኖ ሳይሆን በአጋጣሚ ነው። ሳራ ድርጅታችን በአጋጣሚ ትምህርት ያውቅ። ዳዊት እየነገርከኝ ያለው ስለ ድርጅታችን ጠንካራ ሰራተኛ ሳይሆን አሜንን ከዚህ ድርጅት ስለመቀየር። ይህ ደግሞ በፍጹም ሊሆን የማይችል ነገር ነው። ምክንያቱም አንተ አሜን ለመቀየር ያሰብከው በዚህ ምክንያት ብቻ ስላልሆነ አሜን አይቀየርም። እሺ ሄሎ፣ ደህና አደርክ? ባህር ዳር ለአንድ ሳምንት መሄድ ፈልጌ ነው። ለምንድን ነው መሄድ ያሰብከው? ትንሽ ቀልቤን ሰብስብ ባደርግ ብዬ ነው። ምን ነው ደህና አይደለህም እንዴ? ኧረ ደህና ነኝ፣ ማረፍ ፈልጌ ነው። እና ብቻህን ነው መሄድ ያሰብከው? አይ ጓደኞቼ አሉ። ታዲያ ለመንገድ የሚሆን መኪና ቀይራ። ችግር የለውም ጋሽ፣ በፕሌን ነው ለመሄድ ያሰብኩት። በል እሺ፣ መልካም መዝናናት። እሺ እሺ። አንተ ግን ለምን ምን ሆነ ነው? በዚህ ሳምንት ብዙ ዕቃ እንደሚገባ ታውቃለህ። በዛ ላይ አንተ ራሱ ለምን መሄድ እንደፈለግ ካልገባኝ ማረፍ ፈልጌው ነው። እሱማ ደስ ይለኛል። እንደው ሜሮንና ሰላም እዛ አሉልህ። አንዱን ሳምንት በደንብ ተዝናንተህ ማምጣት። እሱ መች ጠፋኝ። ከሳራ ጋር ተጋጫችሁ? ያልተጻፈታ ነው። በህይወቴ አንዴ ብናገሩ አስከፋሁት። ሳሪ አስከፍተሽው እኮ አይደለም፣ ፍቅሩን እንደ ሽንፈት ስለቆጠረው ነው። ባህር ዳር ድረስ ሄዶ መዝናናት ምን አመጣው? እና ታዲያ ምን ያድርግ? ልጅ ሊዝናና በሚሄድበት ቦታ ነው እየተከታሽ ትሄጃለሽ። ታዲያ አይደለም ባህር ዳር ሌላስ ቦታ ሄድ ምን ይገርማል? መሄድ ነው ባህር ዳር ድረስ። ሲኦልም ቢገባ ተከትለን አብረን ነው የምንገባው። ወይ ፍቅር መቼ የማይፈለፍለው ነገር የለም አይደል? ሄሎ ምን? ሄሎ ታዲያስ? አሎ፣ ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። ሄሎ ከከተማ ወጥተናል አንተና ትናንትና ስትነግሪኝ በጣም ነበር የደነገጥኩት። ለምን? እኔ እንጃ፣ ግን እንዴት አሰብሽው?
እንጃ ካንተ ጋር መዝናናት አለ። በዛውም ቤተሰቦችን ታስታውቀኛለህ። አይ ዝም ብዬ ነው። ልሰርልሽ ብዬ ነው። እውነት ነው። ምኑ? ፍቅር ልክ እንደ ንፋስ ማረፊያ ይታወቃል። እውነቴን ነው ሳራ። ወይኔ እዚህ ደዝም ብዬ ነው የለፋሁት። ዛሬን እንየውና ነገ እንደሚሆን እናደርጋለን። እሺ እሺ በቃ ሜሪዬ፣ መሽ እደውላለሁ። ሳሪ ምን ነው? አንድ አስቸኳይ ስራ ነበረብኝ። የምን ስራ? አባቢ አንድ ስራ ዞኝ ነበር። ምን እንደማደርግ አላውቅም። ታዲያ ምን ችግር አለው? ግዴታ ከሆነ ነገ በጠዋት እንሄዳለን። እኔ እኮ ጠዋት እንምጣናቸው ቤተክርስቲያን ሄድሽ ነው የነገሩኝ። ጥለሽኝ ሄድሽ መስሎኝ በጣም ደንግጬ ነበር። ቀረሁኝ እኮ። እንዴ ስራውስ? አባዬ ደግሞ ዳዊት ለስብሰባ ስለሚመጣ ኮንፈረንሱን ተሳተፊ ብሎኛል። እዛ ያለው ስራ ለሜሪ ያሳያታል። አይ በቃ አሪፍ ነው። ባይሆን ክፍል መያዝ አለብኝ። ምን አልተመች? ኖ ቤተሰቦች አንተን ብቻ ማግኘት ይፈልጋሉ። ለስራም ደግሞ ለዚህ ይመቸኛል። በቃ ደስ እንዳለሽ ችግር የለውም። ባይሆን ሆቴል ከያዝኩኝ በኋላ ከተማውን በደንብ ታስጎበኛለህ። መውደድ ነው የማይብሽ፣ ፍቅር ነው የማይብሽ፣ በማንም ሳትለውጭኝ ራስሽን ስጭኝ። መውደድ ነው የማይብሽ፣ ፍቅር ነው የማይብሽ፣ በማንም ሳትለውጭኝ ራስሽን ስጭኝ። አይታይ ውለታሽ ያረግሽው አብረን ሁሉ ስጦታሽ የማይጠፋ ፍቅር ነው። የመውደድ ራቤን ማሰብሽ ሲሞላው ቆሻሻ ይታየኝ በእጅሽ የምበላ የታወቀ ጊዜ ውለታሽ ባንድ ላይ እንዳይሆን ያስፈራ ፍቅርሽ ከአቅሜ በላይ ኧረ ምነው ባይበዛብኝ ምነው
ኧረ ምነው ውለታሽ ብዙ ነው ኧረ ምነው ዛሬ በጣም ነው ደስ ያለኝ። እውነት ሳርዬ ከኔ ግን አይበልም። በቃ ከፋዘር ሞት በኋላ ቤተሰቦችን ማስደሰት የምችለው እኔ ብቻ ነኝ። ከዛን ጊዜ ጀምሮ ለኔ የሚያስፈልገኝን ሳይሆን ለቤተሰቦች የሚያስፈልጋቸው ማድረግ ጀመርኩ። ለዚህ ነው ማለት ነው ሁሉን ነገር ተስራ የጀመርከው? አዎ እናቴን ከዚህ በላይ ማስደሰትበት አቅም እንዲኖር ሁሌ መጸለያለሁ። ስለራስህ ጠይቀው ታውቃለህ? ምን ብዬ? በቃ እንዲሳካልህ የምፈልገው ነገር ፈጣሪ ለኔ የሚያስፈልገኝ ማዘጋጀት ትንሽ የቤት ስራዎች ከኔ የሚጠበቀው እሱን ማያስከፋ መጠየቅ ብቻ አይመስልሽም? አዎ። አንቺስ ጠይቀሽ ታውቂያለሽ? በደንብ ነው። ለምሳሌ በቃ እንዲ የመረጥኩት እንዲሰጠኝ ሁሉም ለምነዋል። ሄሎ ወይ መቼ? አሁን? እሺ በቃ እዛው እመጣለሁ። እሺ እመጣለሁ። እሺ ከጓደኞቼ ጋር አንድ ጀመርኳት ፕሮጀክት ነበረች። ምን እንደማደርግ አላውቅም። ለማንኛውም ቤት ላድርስሽና እኔ እነሱ ጋር ልሂድ። ቆይ ስንት ዓመት የለፋንበትን ጉዞ ሐሳብ የሚያስቀይር ምን ነገር ተገኝቶ? አሜን እውነትህን ነው አይደል? እድል አንዴ ካመለጠህ በፍጹም አታገኘውም። ምንም ጣጣ የለውም። ከድርጅቱ ሰዎች ጋር ደቡብ አፍሪካ እንሄዳለን። ስሩ ሲሉን እንሰራለን። ጠላልዱ ካሉ እንሄዳለን። ከዚህ በላይ እድል ምን አለሽ? ይህን እድል ለማግኘት የማይጸልይ ኢትዮጵያዊ የለም። እኔ ግን ሲመስለኝ የሆነ ነገር አስነክተው ነው እንጂ ሐሳብን አትቀይርም። ፊሽ ምንም አስነክተውኛል። እና ምንድን ነው? በቃ ጓደኛ ይሻላል። ጓደኛ? በጣም ወዳታለሁ። በሁለታችን ግንኙነት እማዬ በጣም ደስተኛ ነች። ይሄን ደስታ ደግሞ ከቤተሰቦች ጋር ሆኜ ማሳለፍ በጣም ፈልጋለሁ። አሜን። ሌላ ሰው መሰልከኝ። ድሮውን እግዚአብሔር ያውቃል እያለኝ ከሚኖር ማህበረሰብ ተፈጥረህ ድህነት ለመድከው። አሜን። ለማንኛውም ከተሳካለ ደስ ይለናል። እዛ እንደገባችሁ ለኔ ተሳውቁኛላችሁ። ታግድ ይለናል። ማዘሪ እስካሁን ስራ አልጨረስኩም። ምኑን ጨረስኩት? አሜንስ? አሜን ጓደኞች ደውለውለት ሄዶ ነው ፈለጉት እንዴ? እስ ቁጭ ብለው ስደት የሚናፍቁ ጓደኞች እማይረቡ። እባክሽን በመብርሃን ይዤሻለሁ። ፍቅር ኃያል ነው። ይችን ውጭ የሚላትን ነገር ብታስቀርልኝ። ወዴት ነው? እኔ ምን አውቃለሁ? እስ ቁጭ ብለው ስደት የሚናፍቁ ጓደኞች አሉት። አሁን አንቺ ስለመጣሽ ነው እግሩ ተሰብስቦ የተቀመጠው። ለምንድን ነው? እሱማ ሰርቻ አስደስትሻለሁ ነው የሚለኝ። እኔ የምደሰትበትን ግን አላወቀልኝ። እየበላሽ አስተኛ አለቀን ወይ መጣህ እንዴ? መብርሃን ምን ይሳናታል? ደግሞ ምን ለምንሻት? ሃይ ምን ልታዘዝ? ጠረጴዛውን ጠረቅ አድርገሽ ማኪያቶ ይዘሽ። አቤት። ለቁም ነገር ነው የመጣሁት። መቀመጥ ይቻላል? ያለ ስራ መቀመጥ አይቻልም። ደንቡ ስለሆነ ብዬ ነው። አንቺ ግን ምንድነው እንደዚህ መንጨረጨረሽ? እንዴት ሲያንጨረጭረኝ አየህ? ያው እንደዚህ እንደምትሆኚ ነው። እሷ ምንድነው ፈልገህ የመጣ? ይኸውልሽ ሜሪ፣ በቃ ብቻዬን መሆን ሰለቸኝ። ታዲያ ደላሎች ጋር ሄደህ ጓደኛ ፈልጉልኝ በላቸው። መጀመሪያ ምን እንዳደረጋችሁ ልንገራችሁ። ጓደኛዬን በፍቅር እብድ አድርጋችሁ አጠፋችሁ።
ኧረ ተይ ሜሪ፣ ምንም ቢሆን እኮ ጥሩ ጓደኛሽ ሆናለሁ። እውነት ድንቄም ጓደኛ የምትፈልገውን ነገር እንደሆነ አግኝተሃል። ለምን አትሆኝም? አንቺ ነው የምትፈልጊው ነገር ያገኘሽው። እኔ አንተን ነው የፈለኩ። አሁን ግን እኔ ፈልጌሽ መጣሁ። ለማንኛውም ማታ እራት ስለመጋብዝሽ እራት እያወራን እንበላለን። ውጭ ጠብቅሻል። አታስብ። አስቤ የጨረስኩት ነገር ነው። ለፍቅር የሚያነሳሳ ልብስ ለብሰሽ ነሽ። ደህና ናት? ደህና ነች። ምንድን ነው የምትበረብሪው? አይ ዕቃ ነበር አገኘሁት። ደህና ነች። ምንድን ነው የምትበረብሪው? አይ ዕቃ ነበር አገኘሁት። ይኸውልህ በዚህ በናርጅ ውስጥ ያስቀመጥኩት የእኔና አባቴ የተጋባንበት የወርቅ ቀለበት ነው። እማዬ ይህ እኮ የአንቺና የእሱ ነው አይደል እንዴ? አውቃለሁ። ታዲያ ተወዳትም አይደል እንዴ? እንዴት ከአንቺ ግን አትበልጥም። ምን ነው አባትህ ይሄንን እድል አላገኝም ብዬ ነው። እማዬ በፈጠረሽ እሺ ተወዋለሁ። ነገ ጥሩ ምሳ ላዘጋጅ። እሺ የኔ ጌታ እንቅልፍ እኮ እያዳፋህ ነው። ሄዳ አተኛም ወይ? እማ እደውላለሁ ብላኛለች። ትንሽ ልጠብቃት። ወይ ደክማ አተኝታ ከሆነስ? ችግር የለም ግቢ ናት። እኔ ትንሽ እጠብቃታለሁ። ብቻዬን ትቼህ? ችግር የለም አየ በልሽ። ሄሎ ሜሪ። ሄሎ ሳሪዬ፣ ምን ሆነሻል? ዳዊትን ከሲቃየሁት። ታዲያ ምን ይገርማል? መቼ ነው ዳዊትን ብቻውን አይተሽ የምታውቂው? በዚህ ሁኔታ ገምቼ አላውቅማ። የኔ ቆንጆ ያፈቀርሽው እኮ የ13 ዓመት ልጅ አይደለም፣ ሀብታም፣ ቆንጆ፣ ተወዳጅ ወንድ ነው። በጣም ደብሮኝ። ይኸውልሽ ሳሪዬ፣ ይሄ አዲስ ነገር አይደለም። ነገሩ ሁሉ አርካሚ የህልም ሩጫ የሆነብኝ ነው። ሌሊቱን ሙሉ ስጨነቅ ነው ያደርኩት። ጨዋታሽን በደንብ ከተጫወትሽ ከጭንቀትሽ ትገላገያለሽ። አልቻልኩም አትበይ። ሲሪየስ ሆነሽ አናግሪው። በቃ እዚህ የመጣሁት ላናግርህ ነው በይውና ሆድሽ ውስጥ ያለውን ነገር ዝክዝክ አድርገሽ ንገሪው። ባይሳካስ? አይሳካም አትበይ፣ ሂጂና ንገሪው። እስቲ ሞክራለሁ። ሞክራለሁ ሳይሆን አድርጊው። ያ የኮንትራት ፍቅረኛሽስ እንዴት ነው? የእሱ ነገር ራሱ በጣም ያስጨነቀኝ ነው። አንቺ ደግሞ እንደው ታበዣዋለሽ። ጦር ሜዳ ሄደ ወታደር ሁሉ አይመለስም። አንዱ ሲሞት ሌላው ይሳካለታል። ምን ሆነሻል ሳሪ? ሄሎ ሜሪ፣ አሚን ዌቲንግ ውስጥ ገብቷል። መልሼ እደውልልሻለሁ። እሺ ቻው። ስብሰባው አላለቀም እንዴ? ምን ያልቃል? አሁን አይደል ተጀመረ? እና አሁን ልትሄጂ ነው? አዎ እየጠበቁኝ ስለሆነ መሄድ አለብኝ። ምሳ አብረን ቤት ስለምንሄድ እኔ እዚሁ ልጠብቅሻ። ረዥም ሰዓት እኮ ነው። አትቅሪ እንጂ ምን ችግር አለው? እጠብቅሻለሁ። ኖ ናሚንዬ፣ ባይሆን ምሳ ሳናና አብረን እንሄዳለን ይሻላል። ኦኬ፣ ስለዚህ እኔ ልሂድ። ወይማ ገዝቻለሁ። መጣሁ። እሺ እመጣለሁ። ቻው።
እኔም እኮ እወድሻለሁ። ልጅ በጣም ወዳለሁ። ለነገሩ ብዙ ጊዜ ሹገር ማሚዎች ልጅ በጣም ይወዳል። ማን ነው ሹገር ማሚ? አይኔን አግኝተሻል፣ አይዞሽ። ወረኛ አስታስጠላ። ሄሎ ሳሪ፣ የዳይ ልብ እንዲህ በቀላሉ ይፈታል የሚል ግምት አልነበረኝ። እኔ እኮ አላምንሽም። እወድሻለሁ እኮ ሲለኝ የምገባበት ነበር የጠፋኝ። ኧረ እባክሽ፣ የተሰማኝን ደስታ ራሱ ማጣጣም አቅቶኛል። ተሳካ ማለት ነው። በዛ ላይ ደግሞ ውሸት እየወለደ በቃ ምን እንደማደርግ ግራ ገብቶኛል። ለማንኛውም ኮንግራ፣ ቤት ልግባና እናወራለን። እስሬ አንዴ ወደ ቤት ትሸኘኛለህ? ምነው ችግር አለ እንዴ? አይ መሄድ ስላለብኝ ነው። ባይገባኝም እሺ። ማን ጠብቃትስ? ቆይ ምንድነው አንቺን የምልሽን ማትሰሚው? አሜንዬ ለምንድን ነው የምትናደደው? ወይ ስራ በዝቶባት ይሆናል የቀረችው? እሺ ልጆቹ ይብሏ። እኔ ሳሳት አልበላም። በቃ አልበላም። ሄሎ አሜን። ወይ ጉዳዩን ወሰድከው አሉ። የምን ጉዳይ? የጫጉላ ሽርሽር እንዴት ነው? ወይ የጫጉላ ሽርሽር በቅጡ እንኳን አላገኘኋትም። ጠዋት ማታ ስብሰባ ላይ ነች። አሁን ለሜሪ ደውለላት አልነበር እንዴ? ምን አለቻት? እንጃ፣ ግን ኮንግራ ምናምን ሲባባሉ ሰምቻለሁ። እርግጠኛ ነህ? እኔ ደግሞ የገራው መስሎኝ ነው። ደስ ብሎኝ ነበር ኮንግራ ሲባባል። እሺ አንዴ ልሞክርላት፣ እደውልልሃለሁ ማለት ነው። እጠብቃለሁ ስልክህን። እደውልልሃለሁ። እሺ። ምን አለች? ቆይ ልደውልላት። ዴብ በእናትህ ባይሆን ትንሽ ጠብቀው ይመጣለሁ ልበል። በህይወቴ ታላቅ የምስራች በሰማሁበት ቀን እንዴት ስትኛ አልፈቅዳለች። በእናትህ ዴብዬ፣ በእናትህ አስደበርኩሽ። እኔ እኮ ስለምወድሽ ነው። በተለይ የአሜን እንደ እባብ እየተቅለሰለሰ አንተ ከአሜን ጋር ስለሆንክ ነው እንዲወደድ እንደምን ያታነደች እያልኩኝ ይገርመኝ ነው። እኔ ግን ይሄን ያክል የምትወጂኝ አይመስለኝም ነበር። እንዴት አልወድም እንዴ? አንተም አፍቃሪ ሊገባ ስላልቻለ ያው አሜንን ጓደኛ አድርጌ ማስቀናት ነበረብኝ። የሚገርም ድራማ ነው የሰራች። ፍቅር አልገባ ሲለ ታዲያ ምን ላድርግ? ሀሳብሽ መጀመሪያ ላይ ቢያናደኝ መጨረሻው ጥሩ ነው ያስደስተኝ። ይሄ ደግሞ ማንም የመንደር ወሮ በላ ከኔ በለጠባት ብዬ ራሴን ላጠፋ ነበር። በቃ ዳይት ሁለታችንም ሩማችንን ተኝ። ለምን አስደበርኩሽ? ምንድን ነው የምትለው ዴቭ? ፍቅሬን በማግኘቴ ደስ ብለኝ፣ ዛሬ ግን አብረን አናድር።
Good morning, my dear. ታወቅሻል በጣም እንዳረፈች ምን እንደሆንኩ አላውቅም። ሊነጋጋ ሲል ነው እንቅልፍ ይዘኝ ሄደ። በይተንሽ አሁን በእኔ ምርጫ ቆንጆ ቁርስ ልጋብዝሽ። አሁንማ አሜን ጋር ነው መሄድ ያለብኝ። ወይ አሜን? ለምን? ያው ትናንትና እራት እንበላለን ብዬ ስለነበር በመቅረቴ ሳይከፋው አይቀር። ደውለሻት ነገር ምን አስኬድሽ? ስልኬን አያነሳም። ድሮም አንቺ እኮ ነሽ ፊት ሰተሽ ነሽ ተነሽ አብረን ደርሰን እንመጣለን። አብረን እንሂድ? yes ኦኬ ልብስ ልልበሳ? ሁሉ ነገር የሚሳካው ፈጣሪ ሲፈቅድ ነው። ልጄ ሁሉ ጊዜ አንደበትህ የፍቅር ቃል ይሁን። አንተ ማፍቀሪ ሊገባ ስለቻለ ያው አሜንን ጓደኛ አድርጌ ማስቀናት ነበር። ዛሬውን ብለን ላክልኝ። ደግሞ ዘጋጅታል። ለምን ነው ግን ያሚ የሚባል ባክዳ ሞታ ይፈራል። ቶሎ ጃስ ማለት ነው። ቆይ በሳሪ ገባች። ሄሎ ሳሪ እዚች እኮ ወጣ ብዬ ነው መጣሁ።
ሳሪ ምን ሆነሽ ነው? ምን ሆነሽ ነው? የሚያደርገውን እያየህ ካለ እንዴ ለምንድን ነው ምን ሆነሽ ነው ብሎ የምጠይቀኝ? ምን ችግር አለ? ምን ችግር አለ? ማለት ይሄ እንደዚህ አይነት ነገር ያጋጥማል ልጅ ፈልግ የማንም ሰካራም ሲጨማለቅብኝ ምንም ችግር የለውም። ከማን ቀለል አድርገሽ ለምን አትወስጂም? እንደዚህ አይነት ነገር ያጋጥማል። ዳዊት እንዴት ነው የምታስበው? ሳራ ይሄ እኮ ቀላል በጣም ትገርማለች። ችግር አለ? ምን ሆነሽ? ዳዊት ምንም ነገር ማውራት አልፈልግም። ክፍሌ ውሰደኝ በቃ። ሰሞኑን ምን ሆነው እንቅልፍ የተነሳው? በ12 ቀን ውስጥ ደቡብ አፍሪካ መምጣት ከቻልክ ከኛ ጋር ጣሊያን ትገባለህ ብለውኛል። በ12 ቀን ውስጥ በ12 ቀን የማይቻል ነገር እየነገሩ እንቅልፍ ይነሳዋል። መሄድ የምችልበት መንገድ ጠቁመውኛል። እኮ በጎጥ መንገድ አውራኝ እንጂ ያናገርከው እኮ ነው። በስሬ ምንም አማራጭ የለኝም። ደስ የሚል አማራጭ ነው የመረጥከው። ደስ የሚል በአንዲት ማትረባ ልጅ ብስጭት ያንተንም የቤተሰብንም ህይወት አደጋ ላይ ጥለህ ልትሄድ ነው። አደጋ ውስጥ ለመክተት አይደለም፣ የተሻለ ህይወት ፍለጋ እንጂ። ይሄ ደግሞ ዛሬ ከመሬት ተነስቼ ያሰብኩት ሐሳብ አይደለም ነው እንጂ እኔም አውቀው አንተ በህጋዊ መንገድ እንደምትሄድ። እሱ ደግሞ አልሆነም። በሳራ አለ ብድግ ብሎ መሄድ እብደት እንጂ ጤነኝነት አይደለም። ልበድም አልበድም ለቤተሰቦች ምንም ነገር ከማድረግ ወደ ኋላ እንደማለት ታውቃለህ። አንተ ለገንዘብ ነው እንዴ የምትኖረው? ምን ማለት ነው? ሳራን የጠበስካት ለገንዘብ ነው እንጂ አጣው የምትለውን ፍቅር ምን ከመሰሉ ቤተሰቦች እያገኘ። አሜን። አንተ ፍጥረት ፍቅር እንጂ ገንዘብ አይደለም። እሺ በእናትህ ተወኝ። አልተውም። እብደት እስኪለቅ ድረስ አልተውም። ሰማኛል። ከዚህ በኋላ አንተ ማንም ስለኔ አያገባችሁ። ብስሬት ሆይ በቃ ለምን አታናግረኝም? ያስቀየምኩ ነገር አለ እንዴ? አንቺ መናገር ካልፈለግሽ መጥፎነትሽን አጉልተሽ አታሳይ። ተናግሬ ላስቀይምሽ ስለማልፈልግ ይዝልኝ። ስማ፣ ምክንያት የሌለው ጩኸት የትም አያደርስህም። እሺ፣ እኔ አሁን የመጣሁት አሜን ያለ ፍቃድ ከስራ እየቀረ ስለሆነ የመጨረሻ ማስጠንቀቂያ። ምክንያት የሌለው ጩኸት የትም አያደርስህም። እሺ፣ እኔ አሁን የመጣሁት አሜን ያለ ፍቃድ ከስራ እየቀረ ስለሆነ የመጨረሻ ማስጠንቀቂያ እንደተሰጠው እንድትነግረው ነው። ጨርሻለሁ። ድሮስ ካፋችሁ መች ደህና ነገር ይወጣ። እሺ ኦኬ ነህ እንዴ? አንተ ምን ሆነህ የጠፋኸው? ሳይ ገብቷል እንዴ? ሳራ እኮ አንተን በመፈለግ እየተንከራተተች ነው። አሁን እኔ እሳቸውን ፈልጌ ነው የመጣሁት። ገብቷል? አልገቡም። ሲመጡ ይንስ አይ ወይ በዚህ የት ነሽ? እዚህ ነኝ። አንቺ እንዴት ነሽ? እንዴት እንደናፈቅሽኝ። እኔ ደግሞ በናፍቆትሽ እንዴት ቅጥል እንዳልኩኝ። ደህና ነሽ የኔ ቆንጆ? አለሁኝ። ልመጣ አልኩና እኮ መንገዱ አድክሞኝ። አሜን መጣ። ሳርዬ፣ ጥሩ ዜና አይደለም ይዤልሽ የመጣሁት። ምን ሆንሽ?
ለምንድን ነው ስራ የለቀቀው? ዋናው ታርጌታችንን መምታታችን ነው። እነሱ እንደፈለጋቸው እንዴ ሜሪ፣ ስራማ መልቀቅ የለበት። እኔ ራሴ ሄጄ አናግረዋለሁ። እኔም ባይለቅ ደስ ይለኛል። በእውነት በቃ አናግረዋለሁ። ሃይ ብስራ፣ መግባት እንችላለን? አሜን የለም እንዴ? እሱን ለማግኘት ነበር የመጣሽው? አዎ። ስራ የለቀቀበት ምክንያት ነግረኝ ይችላል? አላውቅም። እርግጠኛ ነህ? ለምን በስነ ስርዓት አታናግራትም? እየጠየቀች አይደል እንዴ? እባክሽ ተነሽ እንጂ በጣም እንደምፈልገው ነገር ግን አንቺን ለማግኘት ፈቃደኛ አይደለም። ለምን? እሱንም አላውቅም። እባክሽ በጣም በጠዋት መጣክ። ኧረ እንደውም አልነጋ ብሎኝ ሀሳቤ ካንቺ ጋር ነበር። ይሄ ሁሉ እኔን ለማየት ነው? ታዲያስ አንቺን ካገኘሁ ሰዓት ጀምሮ የሥራ ሞራል ነው። ኧረ እኔ ስራ ብታይ ነኝ እንዴ? ታዲያስ የሚገርመው ግን ምግብ ሰርቶ ነው። ቁርስ እንኳን አልበላሁም። ሳብረን እንጠብቅሻለሽ። ደህና አደርክ? ሰላም አደርክ? ምነው አትጫወቱም እንዴ? ልክ የዛሬ ወር የልደት በዓልሽን ታከብሪያለሽ። እኔ ግን ረስቼዋለሁ። አንቺ ነሽ የልደትሽን ቀን የምትረሺው። ለነገሩ ሰሞኑን የተፈጠረው ነገር ሁሉንም ያስረሳል። ሳሪ በነገሮች ሁሉ ደስ ዴቪ ሳሪዬ ከአንድ ሰዓት በላይ እኮ አስጠበቅሽ። ይቅርታ፣ አቤት እኮ ገብቼ ነው። ግድ የለም እጠብቅሻለሁ። እሺ መጣ። አባትህ ዛሬ ቢኖር ምን ያህል ደስተኛ እንደሚሆን እኔ የማውቀው። የእናንተን ግንኙነት ሳላስብ የቀረሁበት ቀን የለም። ለምን አልነገርከኝም አባ? ፍቅር በግፊት እንደማይሆን አውቃለሁ። ደግሞ ማናችሁንም ማጨናነቅ አልፈለኩም። የልደትሽ ዝግጅት ለመጀመሪያ ጊዜ በሀገራችን የሚገኙ ታሪካዊ ቦታዎችን እየተዝናናችሁ እንድትጎበኙ የመጀመሪያ ስጦታዬን አበርክቻለሁ። እሺ እሺ ዳዊት በል። አባዬ ግን እንዴት አሰብከው? በቃ ከዚህ በኋላ የሀገርሽን ታሪካዊ ቦታዎች እንድታውቂ ተፈለኩ። ቴንክ ዩ አባዬ። ዳዊት አሁንም ደግሜ ነገር አለው፣ ኃላፊነቱ እኔ ብቻ አይደለም። ዋ
ምንድነው? አሜን የገዛሽበት ብር ነው። አሜን ነው ስጣት። እቤት ላስቀመጥካት ሚስት ታማኝ ሆነላት በለው። እሺ አልገባኝም። መምረጥ ይችልበታል። ማ አሜን ነው ሴት መምረጥ የሚችለው? መምረጥ ቢችልም አንቺ ላይ ወድቆ መች ደስታውን ይነጠቅ ነበር። ማን ነው ደስታውን የነጠቅ? እኔ ነኝ? ምንድነው ራሱ እንደ ጥሩ ሰው እያደረገ እንደዚህ የሚያደርገው? ስለ አሜን ምንም ነገር አልነግርሽም። ምክንያቱም ያሳለፋችሁት ጥቂት ቀናት የእሱን ማንነት በደንብ ነግረውሽ። ቆይ ምንድነው የምትፈልጊው? ከእናንተ ምንም ፈልጌ አላውቅም። አልፈልግም። ከሲጋ ለመንዘላዘልና የሥራ መልቀቂያ አስገብቶ ማንን ማግኘት አልፈልግም ያለ በእኔ ለማሳበብ ከሆነ እኔ ሰራት ስለ ቅጣት ታክል ለማይሰማ ሄድና ንገረው። እሺ ሲጀመር አሜን ዘልዛለሁ እንዴ? አሜን ከእህቱ ውጭ ለመጀመሪያ ጊዜ አንቺን የቀረበው። አንቺ አሜንን ለምን እንደጠበሽው ትነግሪኛለሽ? አየሽ መልስ የለሽም። አንቺ አሜንን የጠበሽው ዳዊትን ለማስቀናት። ይህ ነገር ለአንቺ ቀላል መስሎ ሊታይሽ ይችላል። አሜንና ቤተሰቦቹን ግን አደጋ ላይ ጥሩ። ያለት ማታ አሜን ወደ አንቺ መጥቶ ነበር። አንቺና ዳዊት ሆቴል ውስጥ የፍቅር ቀጤማችሁን ስታችሁ የምታወሩትን ሁሉ ሰምቶታል። ለክፋት ቦታ ስለሌለው ርቆሽ ሄዷል። አሜን ግን ይወድሻል በጣም። አንቺም ለምትወጂ ሰው ጣትሽን ማረጋገጫ ሰጥተሻል አይደል? ሳራ፣ ፍቅር በልብ እንጂ በቀለበት አይታሰርም። ቡኩን አወጣሽ? አልወጣም። ለምን? ለማንኛውም ነገ በጠዋት ሄደን እናወጣለን። እኔ ጋር ያለውን ብር ወደ አንቺ እናዘዋውራለን። እሺ ቆይ ማየት ሄደ ብትለኝ ትልላት ነው? እኔ እዛ ለመድረስ የሚፈጅብኝ 5 ቀን ነው። እንደደረስኩ ደውልልሻለሁ። እስከዛ እያባበልሽ እንደሆነ አቆየት። ስራ ቦታ መልቀቂያ ስላስገባኝ 3 ወር ደሞዝ አለ በስራ ታምጥ ይሰጥሻል። እኛ አንተ ብትኖርልን ነው እንጂ ብሩ ብቻ ምን ይሰራልናል? አባ እኔ መጥፎ ሰው ነኝ እንዴ? መጥፎ ሰው አይደለሽ። አሜንን ግን በደለሽዋል። ማለት በቃ በዚህ መንገድ መሄድ አልነበረብሽም። እኔ መቼ ይሆናል ብዬ አስብ። የሰው ልጅ ሁሉ ይሳሳታል። የሚሳሳተው ግን ራስ ወዳድ የሆነ ቀን ነው። አንቺም ለራስሽ ስትይ የሌላውን ህይወት አበላሸሽ። ፈጣሪ ደግሞ ይቅርታ አድርጎልን ይቅርታ ነስተ አሜን ግን ይቅርታ አድርግ። በጣም እኮ ነው የበደልኩት ልጄ። ይቅርታ የማያደርግ የእግዚአብሔር ልጅ አይደል። ይቅርታ አድርግልኝ። በእርግጠኝነት እኔ ይቅርታ ብቻ ይበቃኛል። ሌላው ነገር ለጥፋቴ መቀጮ ነው። በዚህ ምድር ላይ ስትኖሪ ላንቺ የሚያስፈልግሽ ውብ ሳይሆን አንቺን የሚያስውብሽ አቤት ጋሽ። ና ግባ። ምን መሰለህ ብስራት፣ ፍቅር ራስ ወዳድ ከሆንክ ስህተት ይሆናል። ሳራም ራስ ወዳድ ስለሆነች ነው አሜን ላይ ትልቅ ስህተት የፈጸመችው። ይቅር መባባሉ ደግሞ የፈጣሪ ስጦታ ነው። ልክ አይደለሁም እንዴ?
ልክ ነጋሽ። በቃ ስልህ ይገናኙ በቃ ስልህ ይገናኙና ያውሩ። ይቅር መባባል ካለባቸውም ይቅር ይባባሉ። መሀላቸው ግባና እንደሚሆን እባክህ ለማስታረቅ ሞክር። እሺ ሞክራል። በቃሽ። እንደዚህ የምትናፈቅ ነህ ካልተረሳው አሜን። ግን በጣም ደረቅ ነህ። ሳራ አይፈቀሽም? በጠበጥኩ አይደል? እሱም ተሳሳተ ቦታ ሄድኩኝ። መሳሳቴን ሳቅ ተመለስኩኝ። ሁሉንም ነገር በወድ እንደምትይዛውቀው ቁርሽ ነው የተሳሳተ። ተሳስተሽ አይደለም የምትፈልጊው ለማኝ በማትፈልጊው ተርማማሽ። ይሄ ደግሞ ትክክለኛ አንቺ አቋምሽ ነው። ስላንተ ማሰብ አለከም አውቃለሁ። ይቅርታ ምን እኔ ምንም ቂም አልያዝኩብሽም። ይቅርታ አድርጌልሻለሁ። ምን መሰላም እኔንም እንደሚያመኝ ታውቂያለሽ። እነዛ የእውነት ያመለኳቸው ቀን የውሸት ሆኖ ሳገኝ አሁንም ቢሆን ሙሉ ልብሽ ለምትወጂ ሰው አድርጊለት። እነዚህ ያሳለፍናቸው ጊዜዎችማ ምናልባት ወደፊት የሚናፍቁኝ ይሆናል። ዛሬ መለካችን ግን እውነት ነው። እስከዛሬ ያሳለፍናቸው ጊዜያቶች ውሸት ቢመስልሽ ዛሬ መለካችን እኔ የምለው ለምን ደግመሽ አታገኘው? አባዬ ፈር ከልቡ ተቀይሞኛል። ደግሜ ይቅርታ ብጠይቀው እራሱ ምን ማለት ነው? ሳራ ለጥፋትሽ የሚመጠን ይቅርታን እስክታገኝ ደግመሽ ደጋግመሽ ይቅርታ መጠየቅ አሊያም መካስ አለብሽ። አለበለዚያ ጸጸቱ ለዘላለም ካንቺ ጋር ነው። ዳዊት መጥቷል። ተረጋግተሽ አናግሪ። ዳዊት ሰላም ሰላም ሰላም
ጉዞ ጀምሯል። አሜን። እስካሁን የታገልክ ያለው ስሜት የሚገልጽ ቃላት አለብኝ። አንተ ለእኔ ምን እንደነበርክ ሳስበው ውስጤ ደግሞ አጫውተኸኝ፣ አስቀኸኝ፣ ትተኸኝ መሄድን ግን አልፈልግም። አንተን እኮ የወደድኩ ገና በመጀመሪያ ቀን ግንኙነታችን ነበር። ግን ምን ያደርግ ሳታውቅኝ ሳትሰማኝ ተለያየ። አሜን። ሁሉም ነገር ለአንተ ይገባል። በዓለም ላይ ያሉ ሁሉ ይቅርታዎች የምጠይቅልኛል ደስ ባለኝ። አሜን። አሁንም ቢሆን ግን ለአንተ መንበርከክ ይወደዋል። አሜን። የፍቅር ቃል ናፍቆ ሁሉም ይወዳል። ይህንንም ልማት ለማከናወን መንግስት ከህብረተሰቡ ጋር እያደረገ ያለው እንቅስቃሴ አመርቂ ውጤት ያመጣ መሆኑን ሚኒስትሩ ገልጸዋል። ፔንጂሳር ላጉርስሽ እንዴ? እንደዚህ ማቶኝ የኔ ቆንጆ አቃተኝ ሜሪ። አሜን አደግ ይኸውልሽ ሳለ የሰው ልጅ ያገኛል ያጣል፣ ህይወት ደግሞ ትቀጥላለች። አንቺ ደግሞ ወደፊት እንጂ ወደኋላ አይደለም መሄድ ያለብሽ። ትላንት አመሻሽ ላይ በህገወጥ መንገድ ሰዎችን ከሀገር ለማስወጣት ከአዳማ ወደ ጅቡቲ ሲጓዝ የነበረ የሰሌዳ ቁጥር ኮድ 397231 የሆነ ኮንቴነር የጫነ ተሳቢ በውስጡ 66 ሰዎችን ይዞ በመጓዝ ላይ እያለ በደረሰበት የመገልበጥ አደጋ 42 ሰዎች ህይወታቸው ወዲያው ያለፈ ሲሆን ቀሪዎቹ 24 ሰዎች ከባድ ጉዳት የደርሶባቸው በአካባቢው በሚገኘው ሆስፒታል የሕክምና እርዳታ እየተደረገላቸው ፖሊስ ገልጿል። ሄሎ፣ አሜን ወደ ደቡብ አፍሪካ ነው እንደሄደው? አዎ። ምን ነው? እንደ ፖሊስ መረጃ የተጎጂዎቹን ቤተሰብ ማግኘት አድካሚ ስራ እንደሆነበትና አያይዞም የህገወጥ የሰዎችን ዝውውር ለማስቆም ህብረተሰቡ ከፍተኛ እገዛ ማድረግ እንዳለበት
ቤተሰብ ንፋስ ማረፊያ አይታወቅም። ሃይ አሚን ይባላል። ሳራ አሚን ነው ይሄ እናትና አባቴ የተጋቡበት ቀለበት ታገባኛለህ? ሳሪ አላረገውም። ለምን? ሳሪ መጀመሪያ እኮ ሽማግሌ መላክ አለብኝ። የፍቅር ቃል አንደበት ሶሪ ያሸነፍከኝ በእምነት ይስመር ቢላይ ባንተ ዓለሜ አሜን አልኩኝ ደጋግሜ ስራመድ